ሀይ ጋይስ እንዴት ናችሁ? ደህና ናቸው። እኔ ሲፈን ነኝ። ለሁሉም ክርስቲያኖች ወገኖቼ እንኳን ለዓመት በዓሉ በሰላም አደረሳችሁ። እንኳን አብሮ አደረሰን እና ይህንን ቪዲዮ የሰራሁት ለእናቴ ነው። እናቴ በጣም ነው የምወድሽ፣ በጣም ነው የምወድሽ፣ ከልቤ በጣም ወድሻለሁ ውድ እናቴ። ይህንን ዓመት በዓል ከአንቺ ጋር ተለይቼ ማሳለፌ በጣም እየከፋኝ ነው እናቴ እና ከልቤ በጣም ወድሻለሁኝ እና እኔ በብዙ ነገሮች ከእናቴ ጋር ብዙ ዓመት በዓል አሳልፌ አላውቅም እና በትንሹ ልጅ ሆኜ ቢሆን እኔ ከእናቴ ጋር ዓመት በዓሌን ያሳለፍኩትና እናቴን እኔ በችግር ነበር ያሳደገችኝና ብዙ ነገሮችን ለእኔ ብላ ያሳለፈችኝ እናት ነው ያለችኝና እኔ ከልጅነቴ ጀምሮ ሰው ቤት ነበረ የምታስገባኝ። ከችግሯ የተነሳ ሁሌም ሰው ቤት ነበረ ተቀጥሬ የምሰራው። አንድም ቀን እኔ ከ10 ዓመት ጀምሮ ከእናቴ ጋር ዓመት በዓል አሳልፌም አክብሬም አላውቅም። አባቴም እንደዛው እና አባቴና እናቴ በዛ እኔ የተወለድኩት አምቦ ነው፣ ያደግኩትም እዛ ነው እና የአምቦ ልጅ ነኝ። እናቴ የሸዋ እዚህ የሰላሌ ልጅ ናት። አባቴ የአምቦ ልጅ ነበር። ከዚህ ነው ወደዛ እናቴን ያገባል። በአጋጣሚ አባቴ ከሰው ጋር ተጣልቶ ሰው ሞቶ እስር ቤት ገባ። 7 ዓመት ታሰረ። እናቴ እኛን ይዛ ወደ ራሱ ሀገር ወደ ቤተሰቧ ይዛን መጣች እና ያን ጊዜ እኛ ወደዚህ ስንመጣ ወደ ሰላሌ ወደ እናቴ ሀገር ስንመጣ ቢያንስ እስከማውቀው ድረስ 10 ዓመት ይሆነኛል እና ከ10 ዓመት ጀምሮ ነው ከእናቴ መለየት የጀመርኩት ከልጅነቴ ማለት ነው። ምክንያቱም በጣም በቃ እኛን በቃናል እስከምንል ድረስ ነበረ። ይህን ያህል ድሃ ቤተሰብም አልነበረም፣ ግን እስከማውቀው ድረስ አባቴ በጣም ጎበዝ ገበሬ እንደሆነ ነው እኔ የማውቀው እና ብዙ ሰዎች ያደንቁታል አባቴን። በእርሻ ሁሉ ነገሩ እሱ በጣም የሚከበር በጣም ሰው የሚወድ ሰውን የሚያከብር አባት ነበረኝ እና አባቴን ድምፅ የሚሰማው ሁሉ በጣም ነው የሚደሰተው፣ ከሴቶቹም ከወንዶቹም እና በጣም መልካም ሰዎች ነበሩ። ለሰፈሩ በጣም የሚወደዱ ነበሩ እና አባቴ ከሰው ጋር በጣም ነው በቃ ተስማምቶ የሚኖረው። ግን በድንገት ነው ይሄ ጥላቻ የመጣው ከቤተሰብ ነው በቃ እና ቤት የተጣሉትም ከሩቅ ሰው አይደለም፣ ከወንድሙ ልጅ ጋር። ያንን ልጅ ራሱን ያሳደገው ራሱ ነው ሁሉንም ነገር ያደረገው። ግን ከዛ ልጅ ጋር ተጣሉ። በድንገት ህይወቱ አለፈ እሱ እጅ ላይ። አባቴ ታሰረ። እኛም አገራችን ጥለን ወጣን። የማናውቀው ቦታ ሄደን የማናውቀው ሰዎች አየን። ችግር መጣ። ከእናታችን ተለያየን። እኔና ታናሽ ወንድሜ ነበረ። እናቴ 4 ልጆች አሏት፣ 2 ወንድ 2 ሴት ልጅ እና 2ቱ እሷ ጋር ቀርቶ እኔና ታናሽ ወንድሜ ሰው ቤት አስገባችን እናቴ በችግሯ ምክንያት እና እኔ በልጅነቴ ነው ችግር ምን እንደሆነ ያወቅኩት እና ሁሌ ዓመት በዓል ሲመጣ ሁሌ ነበረ የሚከፋኝ፣ ሁሌ ነበረ እኔ የማለቅሰው። በቃ ለምን እንደሆነ አላውቅም፣ ሁሌ ነበረ የሚከፋኝ። እናቴን አንድ ቀን ከቤተሰብ ጋር ልክ እንደ ድሮዋችን አንድ ትሪ ምግብ አቅርበን እየሳቀን እየተጫወተን የምንበላት ቀን ራቀችብኝ፣ ጠፋችብኝ ከዓይኔ ከነጭራሹ እና ሰው ተሰባስቦ ቤተሰብ ሁሉ ተሰብስቦ ሲበላ ሳይ ይከፋኛል፣ ቤተሰቦችን ያስታውሰኛል እና እናቴን በጣም ወዳታለሁ። ለእኔ ብላ ብዙ ነገር አድርጋለች። ዛሬ ያለሁበት ቦታ ደረሰችኝ።
እና እናቴ በጣም ወድሻለሁ። በጣም ነው የማከብርሽ። ረጅም እድሜ ኑሪልኝ። ያንቺን ውለታ እንደ ልጅ ተሸክሜ ሹሩሩ ብልሽ ራሱ አያልቅም። ለእኔ ያደረግሽልኝ ለወንድሞቼም ያደረግሽልኝ ውለታ ግን የሆነ ቦታ ደርሼ አንቺን እስከማስደስት ድረስ ምንም ነገር እንዳትሆኝብኝ፣ ምንም ነገር እንዲያጋጥምሽ አልፈልግም። ረጅም እድሜ ኑሪልኝ። የአንቺን ደስታ ለማየት ሳልተኛ ቀንም ሌሊትም እሰራለሁ። አንቺ ብቻ ደስተኛ ሆኝልኝ እናቴ። በጣም ወድሻለሁ። የአንቺ ልጅ ሲፈን ትወድሻለች እኔ እናት።